አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኧረ የበግ ጭራሽ ሰላምታ እንኳን አላሰጥም አለኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አሪፍ ነው አልሐምዱሊላህ። ለማብላት አውጥቻቸው ነበረ እነዚህን በጎች። ጭራሽ አንደኛው በግ ይሄ ጥቁር አንገቱ ላይ ጥቁር ያለው በጣም የተበተ ነው ብታው ምንም ጭራሽ አላስቀርም አለኝ። እና ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አሪፍ ነው አልሐምዱሊላህ። ቪዲዮውን ከወደዳችሁ ላይ ከቁጠረ ይሄን በግ ጭራሽ እኮ ምንም አላስቀርም አለኝ። የመጨረሻ የተበተ ነው። እኔ ነበርኩ ያሳደግኩት። አሁን ጭራሽ እንደ ጨዋታ እያለ አሁንማ መረረ በቃ መዋጋት ጀመረ። ጉዱ በጣም ኃይል አለው። ኧረ ጭራሽ ወደ ሳርን ለማብላት አምጥቻቸው ነበረ። አይሄድም፣ የተበተ ነው። ጭራሽ አይሄድም። ይኸው ለመዋጋት ነው የሚሞክረው። የሚታረዱ ነበሩ። ሌሎቹ እንኳን ሄደዋል፣ ወደ ሀገራቸው ሄደዋል። እነዚህ ነበር የቀሩት። ሳር እያበላኋቸው ነው እዚህ ግቢው ማለት ነው። የሚታረዱ ናቸው እነዚህ። ጭራሽ እኔ በጎቹን ልመልስ ሲሄድ እሱ ለመዋጋት ነው የሚሞክረው ሲዘል። አይነቱ ባለጌ ነው። ይኸውላችሁ የተበትክ ኢንሻአላህ በቅርብ ቀን ይታረዳል እንጂ ይሄ ልጆቹን ይገላል። ይሄ ልጆቹ ይመጣሉ እዚህ ሊጫወቱ። ያው ሲዘል ኧረ እንዴት ያለ ባለጌ ነው! ሄደ እኮ የጠገበ ነው። የጠገቡ ናቸው ወደዛ። እኔ ልመልሳቸው ሲሉ እሳቸው ይወጣሉ። ሳሩን አይፈልጉትም። ለመዝናናት ያወጣኋቸው መስሏቸዋል። እና ውድና የተከበራችሁ የቻናሌ ቤተሰቦች ጭራሽ ምንም እኮ አላስቀርም አለኝ። ላይክ አድርጎት፣ አዲስ መጪው ደግሞ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጨዋታ ነበር በፊት እንደ ጨዋታ እያለ አሁን ጭራሽ አመረረ። ካላስተበተ ጭራሽ አይፈራም ሰው የሚባል በብትር ቅንጭላቱን ይሉታል እንጂ አይፈራም። ሄዱ መኪና ማቆሚያው ሄዱ። አንድ ፍየል ነው ያለው፣ ወጠጤ ነው ያለው። ይሄም የሚታረር ነው። ይህችኛዋን የምታነክሰው በግ አለ፣ የወቅቷት ነው። ብሎኬቱ ጋር ቅጥ አረጋት ወሰደና ይሄው በግ ነው እናርደዋለን ብሏል በቅርብ ኢንሻአላህ። እኔ ይበላሉ እየባዋጣቸው እሳቸው የሚበሉ ጉድ አይደሉም። መሮጥ ነው፣ ዝም ብለው መሮጥ ነው። እኔ ደግሞ ስራ ይዤ ነበረ። ይሄን ቅጠል እየለቀምኩኝ ነበረ። ቅጠሉ ረግፎ አሁን ካሜራውን አስቀምጬ እዚህ ጋ ይቀረኛል። አረብያው ላይ እጭናለሁ ብዬ በኋላ መጥቶ በአፍጢሜ ሊደፋኝ ራሴ አሳድጌ ሊገለኝ። ካሜራውን እንደዛ ሆና አስቀምጬ ቅጠሉ ልፈሳት ወቅት የለኝም። ያዎችን ስለማፍስ ነው። በጎቹንም አውጥቼ እዚሁ እያበላኋቸው ሳሩ አደገ። አረቡ አብላቸው ይለኛል። እሳቸው ደግሞ አይበሉም። ጥሬና በርሲም ነው የለመዱት። እዚህ መልኩ አሁን ላርሳት ነው። ሰብስቤያታለሁኝ። ያዎችኑ እየጫንኩኝ
እንዲበሉ ብዬ ነበረ። የሚበሉ ጉድ አይደሉም። በፊት እንኳን ይበሉ ነበር ብዙዎቹ ብዙ ብዙ ነበሩ። በፊት ወደ 50 ምናምን ነበሩ። አሁን ሄደዋል። አሁን የቀሩት እነዚህ የሚታረዱ ናቸው። መርጧቸዋል። እስኪ ቪዲዮውን ከወደዳችሁት ላይክ አድርጉት። አዲስ መጪም ደግሞ ከሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉት። መዝናኛም በሙሉ እየዞሩ ቀርጬዋለሁ። የመዝናኛ ቦታ ነው። በጣም ደስ ይላል። ውጪው ገብታችሁ እስኪዩት፣ አእምሯችሁን ታድሳላችሁ። ቆንጅዬ መዝናኛ ነው። በጣም ቆንጅዬ ነው። ሰከን አይደለም በነገራችን ላይ ይሄ አረቦቹ በሳምንት 2 3 ይመጣሉ፣ ይዝናኑበታል። እኔ ይሄንን ነው የምሰራው ማለት ነው። ስራውንም አታክልት ምናምን አለ። ከተማ ውስጥ ነው። መዝራዓ የሚባል አይደለም፣ ከተማ ውስጥ ነው። ያ በግ አሁን ትቼው መጣሁኝ። አሁን ትዝ ይለዋል። ትንሽ በልቶ አሁን ትዝ ሲለው እየሮጠ ነው የሚመጣው። አሁን እኔ የምለቅመው ቅጠል ማለት ነው። በጣም ነው የሚረብሸው። ይሄ ሎዝ ይባላል። ሳውዲ አረቢያ ውስጥ ነው የሚበቅለው። ኢትዮጵያ አላየሁም። በጣም ቅጠሉ ይረግፋል። መጥፎ ነው። የመጨረሻ ወሰክ ነው። ይህን ቪዲዮ የምታዩ በሙሉ ገብታችሁ ብዙ ቪዲዮ ለቅቄያለሁኝ። ውስጡንም ግቢውንም ሁሉንም በጣም ደስ ደስ የሚል ቦታ ስፍራ ነው። እውት ዘና ትሉበታላችሁ። እዛውም ቻናሌን ሰብስክራይብ በማድረግ አበረታቱኝ። በዚህ መልኩ ጭኛታለሁ። ተጠንቅቄ ነው የምሄደው። በነገራችን ላይ በጉ ኋላ መጥቶ ነው የሚዋጋው። መጥፎ ነው መጨረሻ። ባለፈው ልጆቹ በጎቹን እናያለን ብለው መጥተው እንትን እናደርጋቸው ተመልሰው ሄዱ። ይኸው በወዲያ ቀደመኝ። ኧረ ገድሎኝ ነበር። አረበያዋን እየነዳሁ ተኋላ ሊወጋኝ በትንስ አላስኬድም ብሎኝ እኮ ነው። ወደ ውጭ ልደፋ ነበረ። አላስኬድም አለኝ። የመጨረሻ የተበተ ነው ደግሞ። ጓደኞቹ እንኳን ትልልቅ ናቸው። እሱ ደግሞ ስለሚበልጣቸው የሚጋጨው ፈልጎ ነው። የመጥገቡ ብዛት ግድግዳውን ይገጨዋል። ብሎኬቱን ቡል ነው የሚያደርገው በራሱ ጊዜ። ራሱን ያመመው ጊዜ ይተወዋል። ራሱን በልቶታል። እኩያ ቢመጣ የእሱ አይነት እኩያ ቢመጣ ደህና በደንብ አድርገው ይፋለጡ ነበረ፣ ይለይለት ነበር። ራሱን ይበላዋል። በነገራችን ላይ መኪና የሆነ መኪናዎች አሉ እዛ እሷ ግቢው መኪናዋን ይመታል ማለት ነው። ቅጥ ሲያደርጋት ነው የሚያድረው። አላስኬድም አለኝ እኮ ጭራሽ። መታረድ አለበት ይሄ ህፃን ልጅ ይገላል። በጣም ጠንካራ ነው። ጭራሽ መብላቱን ትቶ እኮ በቃ እኔን ማሮጥ ሆነ እኮ። በመታው ደግሞ ይሞታል። ችግር ነው። በትርም ባነሳ ምንም ባነሳ
አይሰማም። እና ውድና የተከበራችሁ የቻናል የቤተሰቦች ቪዲዮ ከተመቻችሁ ላይክ አድርጉት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይቺ በግ ኃይለኛ በግ ናት።